በቢሄቪየራል ሳይንስ ጥናት መሰረት ወደ 7 የሚሆኑ የሚያግዱ ነገሮች አሉ እንዳንቀየር ወይም ደግሞ በቀላሉ ያው ቼንጅ የሚለውን ወይም ደግሞ ለህይወታችን መቀየርን ምክንያት የሚሆኑ 7 ነገሮች አሉ። አንደኛው ነገር ምንድነው? መጀመር የሚከብደን በጣም ይከብደናል ለመጀመር። አእምሯችን ወደ አዲስ ነገር ወደ እርግጠኛ ወዳልሆነበት ነገር ስለሆነ የሚሄደው ሬዚስት ያደርጋል ወይም ደግሞ ወደ ያንን ነገር ለመቀየር አይፈልግም። ስለዚህ አንደኛው ምክንያቱ እሱ ነው። ሁለተኛው ነገር ደግሞ ምንድነው? እቺ የዶፓሚን በአጭር ጊዜ የምናገኛትን ደስታ አእምሯችን ይመርጣል። አሁን ቢደሰት ይመርጣል ራደር ዳን የሆነ ነገር ሰርታችሁ ከወር ከ2 ወር ከ3 ወር በኋላ የሚሰጠንን ደስታ ይልቅ ማለት ነው። ስለዚህ እሷን መውደድ ሁለተኛዋ ደግሞ እሷ ናት። እቺ ዶፓሚኗን ስለሚፈልጋት አጭር ጊዜ ደስታን ስለምንፈልግ። ሶስተኛው ነገር ደግሞ ምንድነው? ፕሮክራስቲኔሽን ወይም ማዘግየት። የምትሰሩትን ወይም እቀይራለሁ ጂም መስራት ሊሆን ይችላል ኦር የሆነ ስራ ጀምራለሁ ሊሆን ይችላል ኤኒቲንግ ብቻ እሱን ነገር ማዘግየት። ፕሮክራስቲኔሽን እንዳልኳችሁ ለብዙ ይሄ መስነፍ ወይም ደግሞ ስንፍና አይደለም። አእምሯችን ራሱ የረጅም ጊዜን ጎል ከማየት ይልቅ በአጭር ጊዜ ያለውን ነገር ማየት ይፈልጋል። ስለዚህ ለዛ ወደ ማዘግየቱ ይሄዳል ማለት ነው። አራተኛው ደግሞ ምንድነው? መርሳት። አእምሯችን የተለማመድነውን ነገር የደጋገምናቸውን ነገሮች ሀቢት ያደረግናቸውን ነገሮች ነው ሞር የሚፈልገው በየቀኑ ማለት ነው። ስለዚህ እንረሳለን። ያው መረሳት ባይትሰልፍ ደግሞ ለመቀየር ሌላኛው የሚያግደን ነገር ነው። ይሄንን በደንብ እቅድ በማውጣት ማስተካከል እንችላለን። እቅድ ስትሰጡት እና ስታሳዩት አእምሯችሁን የማስታወስ ችሎታው ይጨምራል ማለት ነው። ፕሮክራስቲኔሽን እና ፎርጌትፉልነስ በደንብ ወደኋላ ሄዳችሁ ማየት ትችላላችሁ። 2 ቪዲዮዎች አሉ። ፉል ቪዲዮ በደንብ ኤክስፕሌን ያደርግላችኋል። ሌላኛው አምስተኛው ደግሞ ምንድነው? አቅማችን ራሱ